አሰላሙ አለይኩም ረህመቱላሂ ወበረካቱ። ሙስሊም እህቶቼ እንዲሁም ደግሞ ክርስቲያን ወንድሞቼ እህቶቼ ሰላማችሁ ዝት ይበል እያልኩ ቪዲዮን እጀምራለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ የኔ ወዶች የኔ ምርጦች። አዲስ ጀማሪ ነኝ ገና ላይክ ሼር አድርጉልኝ እና ደግሞ ማለት ነው ዛሬ አንድ ቪዲዮ ማለት ነው ወላሂ የሆነች ልጅ ናትና እስኪ እና ብስኪ ቪዲዮ ብሰራበት ምናምን ብዬ እስኪ ምናልባት ለእህቶቼ ምናምን እንደዚህ ያኔ ብዬ አሰብኩኝ ቪዲዮ ብሰራበት ብዬ አስቤ ነው እና በእርግጥ ይጠቅመናል ብዬ አስባለሁ። ማለት አብዛኞቹ ይጠቅማቸዋል ብዬ አስባለሁ። ቪዲዮ ለዛም ነው ደግሞ ቪዲዮ ልሰራበት የመጣሁት ማለት ነው። እና የሆነች ልጅ ማለት ነው ሁለቱ ጓደኛ ማቾች ናቸው ማለት ሴትና ሴት ማለት ነው። ከዛ የዛችኛይቱ ሴት የጓደኛዋ ፍቅረኛ ነው የጓደኛዋ ፍቅረኛ እንትን ነው ሀዋላ ነው ማለት ነው። ሀዋላ ነው። ከዛ ሀዋላ ብር የሚልክ ማለት ከዛ እሱን ያችኛዋ ጓደኛዋ ይጀናጀናሉ ማለት ነው። ያችኛዋ ጓደኛዋ ሴትና ሴቶቹ ደግሞ በጣም ጓደኛ ናቸው፣ በጣም ቤስት ናቸው ማለት ነው። ከዛ ያኛው ሲጀናጀኑ ቆይተው የጋብቻ ጥያቄ ያቀርብላታል ማለት ነው። የጋብቻ ጥያቄ ያቀርብላታል ለዛችኛው ፍቅረኛዋ ማለት ነው። ከዛ አይ አልፈልግም እኔ ያው ተጀናጀን ስጨርስ አልፈልግም አለችው ማለት ነው። በስሜቱ ተጫውታ ማለት ነው። ከዛ እኔ አፈቅርሻለሁ ምናምን ብሎ ይተዋታል። እኔ ግን አፈቅርሻለሁ ምናምን ብሎ በቃ እሺ በወንድምና በእህት እንቀጥል ምናምን ይላታል። ምሽም ያኔ የሚያፈቅር ልብ ምሽም በወንድምና በእህት እንቀጥል አይልም ማለት እንዴት ነው? የሆነ ሰዓት ላይ የሚያፈቅርኝ ሰው የሆነ ሰዓት ላይ ወንድሜ ሊሆን የሚችለው እኔ እንጃ ብቻ አላውቅም። ማለት የሰው ሁሉ ስሜት ይለያያል። በእርግጥ እኔ ግን በራሴ ስሜት ሳስበው ይሄ ትክክለኛ ፍቅር ነው ብዬ አላስብም። ሴቶች ግን ሆናችሁ አታስቡ እንዴ? ጭንቅላታችሁን እስቲ ያገናዝቡት። የምር የሆነ ሰዓት ላይ የሚያፈቅራችሁ ወንድ የሆነ ሰዓት ላይ ደግሞ በቃ እሺ ተይው ሁሉም ነገር ወንድምሽ መሆን ይችላል ሲልሽ እኮ ማገናዘብ አለብሽ። እንዴት ነው የሚያፈቅር ልብ እንዴት ነው ወንድም ሊሆን የሚችለው? እንዴት ነው ወንድም ይሆናል ብላችሁ የምታስቡት? እንደዛ ሚስቱ እንደሆነ የሚፈልግ ወንድ በቃ እህትና ወንድም እንሁን ማለት ይሄ የውሸት ፍቅር ነው መጀመሪያ ማለት ነው። እና ለማንኛውም ማለት ነው ወደ ዋናው ነገር ስመጣ ከዛ እሺ በዛ ትተዋለች ያችኛው በቃ እኔ የራሴ ህይወት ጀምሬያለሁ እኔ አንተን አልፈልግህም በቃ በወንድምና በእህት እንቀጥል ምናምን ትለዋለች። በቃ ሁለቱም ይቀጣጠላሉ። ያው ወንድምና እህት ይሆናሉ ማለት ነው። ከዛ ያው ሀዋላ ስለሚልክ የጓደኛዬ ብር ለጓደኛዬ ላክላት ይሄን ያህል ብር አለ 400,000 ብር አላት ትልና ያን ያጠራቅማለች ልጅ ደግሞ ያጠራቀመችውን ብሯ ምን ታደርጋለች? ለጓደኛዋ ሰጥታለች። እቺ ሁለቱ ጓደኛሞች የአንድ ሀገር ልጆች ናቸው። የአንድ ሀገር ልጆች በቃ ማለት ነው። ከዛ ሽትና እቺ ልጅ ያው የሀገር ልጅ ናት። ያኔ ደግሞ ጓደኛዋ ናት፣ ታማኝ ጓደኛዋ ናት። ያኔ ጓደኛ ናቸው፣ የሀገር ልጅ ናቸው። በዚህ ላይ ደግሞ ከዛ ሽትልና በዛ በሰውዬ ብር ላክ ለሐዋላው ማለት ነው። ከዚያ ሰውዬ ደግሞ የታባሽ እስካሁን ልቤን ሰብረሸዋል፣ እስካሁን ልቤን ሰብረሽ እስካሁን አፈቅርሃለሁ፣ እወድሃለሁ፣ አፈቅራለሁ ስትይ ቆይተሽ በመሀል ሌላ ወንድ ይዣለሁ ምናምን ብለሽ እኔን አስለቅሰሽ እኔን ልቤን ጠብተሽ ምናምን ይልና ከዛ በኋላ ያንን ብር የታባሽ ብሎ ቡልክልክ ያደርጋታል ልጅ ማለት ነው። አያዝ ነገር ማለት የፈረደበት ሜሴንጀር እና ፌስቡክ ነው ማለት የተዋወቁት ማለት ነው ከልጁ ጋር። የሀገር ሰው እንኳ ቢሆን እንደ በሽማግሌም በምንም ይያዛል። ያኔ በሜሴንጀር ነው የመጣው ልጁ ማለት ያኔ የተዋወቁት በሶሻል ሚዲያ ነው ማለት ነው። ከዛ ይሄ ልጅ አይያዝም ምን ይያዛል? ከዛ ብሩን ብሎክ ያደርጋታል፣ ያጠፋፋታል። ከዛ በኋላ በእርግጥ ልጁም እውነት አለው ማለት እንዴት ታምናላችሁ እናንተስ? ማለት እንዴት ነው ማለት በሶሻል ሚዲያ ያላወቃችሁት ሰው ያውም ደግሞ የአማና ነገር። በእርግጥ እሷ ለጓደኛዋ ጥሩ ነገር አስባ ነው፣ መጥፎ ነገር አስባ አይደለም። በእውነቱ ማለት ያው ስለሚልክ ያው ያፈቅረኛል በሚለው ነው። እሷ ደግሞ ማለት ነው ያፈቅረኛል ያው ምንም አያደርግም ብላ ነው ልቡን ሰበረችው። እሱ ደግሞ ዋናውን ነገር ይዞ ጠፋ። ዋናውን ነገር 400,000 ብር ይዞ ጠፋ እላችኋለሁ የኔ ወዶች። እንግዲህ ተጠንቀቁ። ጓደኛዋ ለሷ ጥሩ ነገር አስባ ነው። ያኛው ሰውዬ ደግሞ ልቤን ሰበርሽ ብሎ ብሩን ይዞ ላጥ የታባቱ እና እናንተም ደግሞ የሆነ ሰዓት ላይ ያኔ
አሁን እቺ ምን ታደርጋለች? ጓደኛዋን ያዘቻት። ያኔ በቤተሰብ ማለት ነው። በሷ በጓደኛዋ አገባ ለፍቅረኛዋን የላከችው ብሬን ሆን ብላን ያስበላችሁ ብላ ክፍለ ሀገር በሽማግሌ ተያያዙ ማለት ነው እነዚህ ሁለት ልጆች። ከዛ ምን ይደረጋል? እቺ ልጅ እንድከፍል ተደረገች ማለት ነው። እቺ ልጅቷ እንግዲህ ባልበላችሁ ብር እንግዲህ ምን ታደርጋለች? ክፈይ ተባለ ማለት ነው። ለምን ይችኛዋ ለምን ታውቃላችሁ? ስለምትታወቅ የሀገር ልጅ ይዘው ጎረቤት ለጎረቤት ስለሆኑ ማለት ነው። እና ወላሂ የሆነ ፊልም ታሪክ ነው የሚመስለው። ብስሚላ ብቻ ተጠንቀቁ። ደግሞ ይህን ያህል ብር እንዴት ነው ይህን የምትሰጡት? ወላሂ ላዚም ያኔ አጠራቅማችሁ አትስጡ። ቢያንስ በሁለት ወር ምናምን ላኩ። አጠራቅማችሁ ለማታሁን ሰው ምንም ለማታውቁ ሰው ላኩ። ያሁን ደግሞ በሶሻል ሚዲያ ታወቃችሁ እንዴት ነው ብር የምልኩት? እኔ ግን ይቅርታ አድርጉልኝ ወላሂ ላዚም እኔ 100 ብር ራሱ አልክም ወላሂ ወላሂ እንዴ ኧረ ብስሚላ ለማታውቁ ሰው እዛው ጎረቤት ቤተሰብ የሚያውቀው መሆን አለበት። የምታውቁት የሀገር ሰው አሁን እቺ ስለምታውቃት በዛ በሽማግሌ በጎረቤት በዘመድ ተያዘች። በቃ ትመልሻለች ተባለ። ግዴታዋ ነው ትመልሳለች። ግዴታዋ እስከሆነ ድረስ ማለት ነው። ያመጣችው እሷ ናት። ልጁ ደግሞ ያንን በምን ማግኘት አትችልም። እሱም ደግሞ እውነት አለው ማለት ያን ያክል ጊዜ ስትጀነጀን ቆይታ አሁን ላይ አልፈልግህም ስትለው እሱም በእርግጥ የሰው ብር ሂዶ ማውጫውን አታውቁትም። የሆነ ሰዓት ላይ ጥላቸዋል አላህ ሱብሃነሁ ወተዓላ ማለት ነው። ታወጡታላችሁ መልሳችሁ። የሰው ብር የሰው አማና የሰው ብር የሚበላ ሰው ማለት ነው። የሰው ሀቅ የሚነካ ሰው ግን እንደ ሰውኛ ስትመለከቱት እኔ እሱም ትክክል ነው እሷም ትክክል ናት። እንግዲህ ሁለቱም ትክክል ናቸው እና ትክክል ናቸው ብዬ አያውቅም። ብቻ ሰው አትመኑ፣ ወንድ አትመኑ። የሚያፈቅር ልብ ወደ ወንድምነት አይቀይርም። የሚያፈቅር ልብ እንዴት ነው? ትናንትና የሚያፈቅረኝ ሰውዬ ዛሬ ወንድምና እህት እንሆን በቃ ብታገቢም ችግር የለም የሚል ሰው መጨረሻ ያምርም። ለማንኛውም እናንተ ሴቶች ጭንቅላታችሁን አስቡ። ከወንዶች እኮ እኛ እንሻለን እያላችሁ አይደል እንዴ? እኛንም አታሰድቡ ባካችሁ። እኛ ጎበዞች ነን ሌላ እዚህ እና እኛም አታሰድቡ። ቆፍጠን በሉ ቆፍጠን በሉ ሌላ እዚህ ዝም ብላችሁ ለወንድ እዛ አትሽለጥለጡ አዳሚ ማለት ነው። ከዛ የማታፈቅሩትን ሰው ደግሞ የሰው ልብ አትስበሩ። ወላሂ ለአዚ ሱብሃንአላህ የሰው ልብ እንዴት ይሰበራል? ለአላህ ሱብሃነሁ ወተዓላ የሰራውን ቀልብ እንዴት በቃ ምን ይቀርባችኋል? ከሱ ጋር ስላሳዘናችሁት ስላስለቀሳችሁት ምን የሚፈጠር ነገር አለ? የሰው ልብ ሰበራችሁና ሂዳችሁ ወላሂ ለአዚም ሂዳችሁ የሰውን እንባ መጥፎ ነው፣ መጨረሻው አያምርም። ወይ ሌላ ህይወት ውስጥ ገቡና ያ ህይወት ደግሞ ማይሆን ይሆናል። ግን አታስታውሱትም። ያቺ የሰራኋት ወንጀሌ ናት፣ ያቺ ያስለቀስኳት ናችሁ፣ ያቺ ያስለቀስኳት ሴት ናት፣ ወይ ደግሞ ያ ያስለቀስኩት ወንድ ነው ብላችሁ እኮ አስባችሁ እኮ ብታስቡ እኮ ጥሩ ነው። በቃ አልሆነም ብላችሁ ነው የምትሄዱት። ምን አለ መለስ እንኳ ብትሉ። ብቻ ለማንኛውም ቪዲዮውን አላብዛባችሁ፣ ጥሩ አይደለም። ለልጅቷም እንግዲህ አላህ ያግዛት፣ ምንም ማድረግ አይቻልም። ያኔ ያው ያመጣችው ነው የሰራችው ነው፣ የሰው ልብ ሰበረች። እሱም ደግሞ ትልቁን ነገር ይዞ ሄደ እና ብቻ ተጠንቀቁ። ለሌሎች እህቶቻችሁ ተጠንቀቁ እላችኋለሁ። ስትልኩ ያኔ የምታውቁ መሆን አለባችሁ። በተለይ አሁን ላይ ማለት ነው። በተለይ አሁን ላይ ብር ስትልኩ የምታውቁ መሆን አለበት። ምክንያቱም አሁን ላይ መንግስት ምናምን እንደዚህ በሐዋላ የሚልኩ ሰዎችን እያሰረ ምናምን ስለሆነ ተጠንቀቃችሁ ላኩ። ማለት መንግስት በለው ብለው ራሳቸው ሁሉ የሚወስዱ አሉ። በእርግጥ ማለት ነው እንደዚህ አይነቱም ስላሉ ተጠንቀቃችሁ የምታውቁት ሰው መሆን አለበት እና እንደዛ ነው። ለማንኛውም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ለሁሉም እህቶች እንደዚህ ሼር አድርጉት። ላይ ላዚም ይሄ ብዙ ሰው መስማት አለበት። ማለት ይሄ የሆነ በቃ እንጃ እኔ ራሱ ማለት ነው ገርሞኝ ወላሂ በጣም ገርሞኝ የሆነስ ወላሂ